ታች ኮመንት ላይ ምንድን ነው እሱ ስንቶቻችንን ብዙ ጊዜ አገር ገብተን ድጋሚ ወደ አረብ ሀገር የተሰደነ አሁን የመጨረሻችን ነው። አገር ገብተን እንኖራለን፣ ሀገራችን እንገባለን፣ አግብተን ወልደን ጥሩ ኑሮ እንኖራለን ብለን አስበን ገብተን ሳይሳካለን ቀርቶ ያሰብነው ሳይሳካለን ይቀርና ድጋሚ ስደትን አማራጭ ያደረግን ስንቶቻችን ነው? አረብ ሀገር ስንኖር 5-10 ለቤተሰብ ለእህት ለወንድም ለአጎት ለአክስት እያልን እንልክና ሀገር ስንገባ ግን እኛን ዞር ብሎ የሚሄድ የለም። ኢቨን እንኳን ልብስ ይዘንላችሁ ስንሄድ ደስተኛ አይደለም። እኔ ለምሳሌ በእኔ ሀገር ይኖራለሁ ብዬ እንጂ ድጋሚ ስደትን አማራጭ አድርጌ መጥቻለሁ። ያለኝን አጥቼ ማለት ነው። ስንቶቻችሁ ናችሁ እንደዚህ የሆናችሁ ድጋሚ የተሰደዳችሁ? አሁንስ ምን እያሰባችሁ ነው? የምናደርገውን ነገር እናውቃለን። መርዳት ያለብንን ነገር እንረዳለን። ከአቅም በላይ ደግሞ የሆነን እንዴት ነው? ሰው ሲታመን፣ ቤተሰብ ሲታመን፣ በዓል ሲሆን ከሌለ በዓመት አንዴ የተወሰነ ነገር ይደረጋል፣ እንኳን አደረሳችሁ ተብሎ። ከዛ ውጭ ግን በ2 ወር በ3 ወር 5-10 ይሄማ ትንሽ ነው። እኛ በአረብ ሀገር ስንኖር እውነት ለመናገር 10 ሺህ ብር 5 ሺህ ብር ለሰው ብንረዳ ምንም አይመስልንም። አሁን ባለንበት ሆነን ማለት ነው። ያቺ 5-10 ግን ተጠራቅማ ለእኛ ብዙ ዋጋ አላት። ሀገር ስንገባ ማለት ነው በጣም ብዙ ዋጋ አላት። እናስተውል። ከዛ ደግሞ ምንድነው ሌላው ካሁን በኋላ ስደትን አማራጭ እንዳናደርግ ድጋሚ ለመሰደድ እንዳናስብ ቆራጥ መሆን አለብን። ካሁን በፊት ያለው አለፈ። አሁን ደግሞ ራሳችንን ጠብቀን ብራችንን ይዘን ሄደን የራሳችን የሆነ ራሳችንን ችለን የምንኖርበት ሲኖረን እኮ ባንረዳም ሲኖረን ሰው ይወደናል። ሳይኖረን ግን ማንም አይወደንም። ለምሳሌ ነገራችሁን የዩኒፎርም ነው የለበስኩት። ዩኒፎርም ከለበሰና ዝንጥ ብላ ለብሳ ከኔ ጎን ብትቀመጥ የትኛዋን እንደሚወዱ የትኛዋን እንደሚመርጡ ታውቃላችሁ? ዘንጣ የለበሰችውንና የሆነ ነገር አድርጋ ፀጉሯን ምናምን የተሰራች እየተኳኳለች ምናምን የተቀባበለች አያችኋል። ይህን ያክል ነው የሚሆኑት። ራሳችን ካልጠበቀ ራሳችን ለራሳችን ካላወቅንበት ማንም አይወደንም። አሁን ስንረዳው የቆየ ነው ቤተሰቦቻችን፣ እህቶቻችን ይህን ለጓደኛ የሚያደርጉ ነው። ይሄን ያውቃለሁ። ለጓደኛ ራሱ ይሄን አርጌ ይሄ ብለሽ ምናምን እያሉ ልጆች አውቃለሁ። ለምን እነሱ እኮ እዛ ኑሯቸውን የሚኖሩ ነው። ትዳር ይዘው ልጆች ወልደው እየኖሩ ነው። እኛ ግን ጊዜያችንን እያባከንን ነው። እድሜያችንን እየሰወትን ነው። ጤና አለ። ስለዚህ ለራሳችንን እንወቅ፣ እንበርታ። ከዛ ደግሞ ሌላው ምንድን ነው አሁን ሶሻል ሚዲያ አለ፣ ብዙ አይነት አማራጭ አለ። ዩቲዩብ አለ፣ ቲክቶክ አለ፣ ፖፖ አለ፣ ሌሎች ነገሮችም አሉ። እንጠቀም። ከሀገር ስንገባ የሆነ ነገር እየሰራ ለቤታችን እንኳ ቁጭ ብለን ዩቲዩብ እየሰራ ቲክቶክ ላይ እየሰራ ብዙ የሚሰሩ ስራዎች አሉ። እነሱ መስራት፣ መጠንከር፣ ቆራጥ መሆን፣ ሁልጊዜ ደግሞ ወደ ባሻ ለመሆን ለሁሉም አዛኝ ነን ስንል የሆነ አጠቃላይ የአረብ ሀገር እህቶቼ እኔም ጨምሮ የሆነ ነገር ስናይ ውስጣችን አይችልም። ራሳችን ተጎድተን ራሳችንን እየሰወት ለሰው ነው የምንሆነው።
ስለዚህ ምንድነው ከዚህ ነገር ከወደ ባሻነት መውጣት ቆራጥ ነው። የሚረዳን በልኩ መርዳት። ለታመመ ሰው ይረዳል፣ አዎ ይረዳል። ግን ደግሞ እከሌ ምን ይለኛል፣ ከዚህ ሲሄድ ምን ይዤ ልሄድ፣ ለከሌ ምንድን ነው የምልክለት እያለ ጊዜያችንን እድሜያችንን አንሰውት፣ እንስራ፣ እንበረታታ፣ እንጠንክር ነው የምለው። አስተያየቱን ግን ለምን ከስደት እንደገና ወደ ስደት እንደምንመለስ ግን ምክንያቱን እንፈልጋለሁ። አንዳንዴ ብዙዎቻችን እንትን ብራችን ካለቀ ነው የምንመለሰው። አንዳንዶቹ ግን እኔ የማውቃቸው ልጆች አሉ አረብ ሀገርን እንዳማራጭ የምንጠቀምበት እንዳማራጭ የሆነ መደበቂያ ይመስለናል። ለምሳሌ አሁን እኔ የማውቃቸው ልጆች አሉ። አንዷ ጓደኛ ደግሞ የቅርብ ጓደኛ ናት። ከጓደኛዋ እንግዲህ ለወደፊት ትዳር የሆነኛል ብላ እንትን ያለችው ጓደኛዋ ስትጣላ ምንድን ነው ያደረገችው? አረብ ሀገር ነው ጥላ የመጣችው። እንደዛ አረብ ሀገርን አማራጭ ልናደርገው አይገባም። ደግሞ ስንት ተቸግረን በችግር ምክንያት እንወጣለን። እኔ አሁን የራሴን ሳወራ አረብ ሀገር ነበርኩኝ በፊት። እዚህ ከመምጣቴ ዱባይ ከመምጣቴ በፊት ሄድኩኝ፣ ብሬን ጨረስኩ። የማየው ነገር ሲያስጠላኝ እመለሳለሁ ብዬ አንድ ቀንም አስቤ አላውቅም። በጣም አመሽክሾ ነበር የገባሁት። ግን አማራጭ ሳጣ ብሬ ስላለቀ ተመለሱ። ግን ስንቶቻችንን እንደዚህ የሆኑ የሚቀጥለው በዚህ ምክንያት ሲወጣ ነው። ስንቶቻችን ከአሁን በኋላ ምን ማድረግ ነው ያለብን? እውነቴን እኔ ዝብርቅርቅ ነው ያለብኝ። ጥያቄው ምንም እንትን አልመጣልኝ በትክክል እውነት። እስኪ እናንተ ሀሳባችሁን ለምንድን ነው ድጋሚ አረብ ሀገር ምርጫ አድርገን የምንመጣው? መደበቂያ የምናደርገው ለምንድን ነው? ከአሁን በኋላ ምንድን ነው ያሰብነው የሚለውን ነገር ምን መሆን ነው ያለብን? ያለፈው አለብን። ከአሁን በኋላ ግን ያለብን ራሳችንን መውደድ። ባይዘው አረብ ሀገር ስደትን መምረጥ አንዳንዴ ራስንም አለመውደድ ይመስለኛል። ራስ መውደድ ስል በቃ እድሜያችንን እየሰቡት ነው የምንመጣው። ጤና እናጣለን። ብዙ ነገር እንትን ያለ ነገር አናገኝም። ሰዎች ስለሆኑ እሱ ደግሞ ቤት ውስጥ የምንሰራ እንደኔ ከባድ ነው እና አስተያየታችሁን ምን ማስተካከል እንዳለብኝ ጻፉልኝ። እወዳችኋለሁ፣ አክብራችኋለሁ። አምረን እንደግ። ሀገራችን ሰላም ያድርግልን። ሀገራችን ያብቃል። በሀገራችን ደግሞ ሰርተን የምንለወጥ ያድርገን። ሰላም ያምጣልን። አመሰግናለሁ። ባይ ባይ።